ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። 32ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ዛሬም ቀጥለው ሲካሄዱ የሊጉ መሪ አርሰናል በደረጃ ሰንጠረዡ 13ኛ ላይ የሚገኘው በርንሞስ በኤሚሬትስ ስቴዲየም 8 ሰዓት ተኩል ላይ ጨዋታው ይጀምራል። ሌላው በዛሬው መርሃ ግብር የሚካሄዱ ጨዋታዎች አመሻሽ ላይ 11 ሰዓት ላይ ብሬንትፎርድ ከኤቨርተን፣ በርንሌይ ከብራይተን ጋር የሚያደርጉት ጨዋታ ይደረጋል። ምሽት 1 ሰዓት ተኩል ላይ ሲል የአምናው ሻምፒዮን ሊቨርፑል የቀጣይ ሻምፒዮንስ ሊግን ቦታን ለማግኘት በሜዳው ፉልሃም ያስተናግዳል። የሊጉ መሪ አርሰናል በዛሬው ቀን 8 ሰዓት ተኩል ላይ የሚያደርገው ጨዋታ የሊጉ ዋንጫ መልክ የሚቀይረው ይሆናል። ስለዚህ ጉዳይ እናንሳና የአርሰናል የሚያሸንፍ ከሆነ ማንቸስተር ሲቲ እስኪጫወት ወደ 12 ነጥብ ልዩነት ያደርጋል። ይህም ደግሞ ለተከታዩ ማንቸስተር ሲቲ ትልቅ የሞራል ድክመትና ውድቀትን ያሳያል። በአንጻሩ አርሰናል ነጥብ የሚጥል ከሆነ ለማንቸስተር ሲቲ ትልቅ ሞራል እና ለነገው ጨዋታ ከቼልሲ ጋር የሚያደርገው ጨዋታ መነሳሳት ይሆንለታል። ምክንያቱም ቀጣይ ሳምንት እርስ በርስ ስለሚገናኙ ጨዋታውን በኢታድ ስለሚደረግ ለማንቸስተር ሲቲ ትልቅ አድቫንቴጅ ይሆናል። የደረጃ ነጥብ ልዩነትም ወደ አንድ ለማጥባብ ይጠቀምበታል። እስቲ አብርሾ ስለዚህ ነገር እናንሳና ምን ትላለህ? እሺ አኒሶ፣ አንተ እንዳልከውም የዛሬው ጨዋታ በጣም ወሳኝነት አለው። ምናልባትም በዛሬው የአርሰናል ከቦርንማውዝ የሚያደርገው ጨዋታ የዋንጫውን መልክ በሚገባ የሚቀይር ይሆናል። ከዚህም በፊት እንዳነሳ ነው አርሰናል 3 ዓመት ሙሉ የሊጉ መሪ ሳይሆን ሁለተኛ ሆኖ ሲጨርስ የነበረው የአርሰናል ዘንድሮ ያንን ፍርሃት እያስመለከተን ይገኛል በደጋፊው በኩል ማለት ነው። እና ያንን 3 ዓመት ሙሉ ምን ያህል ዋንጫውን ደርሰው እንዳጡት የሚያሳይ ስለሆነ ማለት ነው። ይህንንም በዘንድሮ የውድድር ዓመትስ ይደግመዋል ብለው በደንብ እየፈሩ ይገኛሉ። ያም ፍርሃትም የመጣው በካራባው ካፕ ፋይናል በማንቸስተር ሲቲ የ2-0 ሽንፈት በማስተናገዱ ምክንያትና በዛው በተከታታይ ሳምንት በሁለት ተከታታይ ጌም አርሰናል በዘንድሮ የውድድር ዓመት በአጠቃላይ ማለት ነው 2 ተከታታይ ጌሞችን አልተሸነፈም። በሁለት ተከታታይ ጌሞች መሃል ግዴታ አንዱን እያሸነፈ ሲመጣ ስለተመለከትን ይሄም ደግሞ በማለቂያው አካባቢ የመዛል ስሜት ነው ወር ደግሞ ዋንጫውን ደግሞ የማፈግፈግ ስሜት ነው። ይሄ ምን አይነት ከርስ ነው ብለው በደንብ በደጋፊዎች ዘንድ በሶሻል ሚዲያ በደንብ እየተመለከትን እንገኛለን። እና ይሄም ደግሞ ለአርሰናል ደጋፊ በደንብ በራስ መተማመንን እየቀነሰ ይገኛል። የሊጉን ዋንጫ ለማሳካት ዳውን ካውንቲንግ እያደረጉ ቢሆንም 7 ጨዋታ አሁን ዛሬም የሚያደርገውን ጨዋታ የሚያደርጉ ከሆነ 6 ጨዋታ እያሉ ዳውን ካውንቲንግ በሚቆጥሩበት ሰዓት እንደዚህ አይነት የጌሞችን መሸነፍ በሳውዛምፕተን ያደረገው የኤፍኤ ካፕ ኳርተር ፋይናል ላይ መውጣት ለአርሰናል ደጋፊዎች በደንብ ይህንን ነገር ፍርሃት ውስጥ እንዲገቡ ያደረገ ይመስላል። እና በሌላው በኩል የአርሰናል የአሁኑም ጨዋታ እንዳልከውም እንዳነሳውም በደንብ መልኩን የሚቀይርበት በሁለት አይነት መንገድ ነው። አርሰናል ነጥብ የሚጥል ከሆነ አንተ እንዳነሳው ማንቸስተር ሲቲ ቀጣይ ሳምንት ከማንቸስተር ሲቲ ጋር ነው የሚያደርገው እና ያም ደግሞ በደንብ ለተቃራኒ ቡድን ለማንቸስተር ሲቲ ማለት ነው ትልቅ አድቫንቴጅን የሚፈጥር ይሆናል ማለት ነው። ይሄም ነጥቡን ወደ አንድ ለማጥበብ ትልቅ አድቫንቴጅ ይኖረዋል። የነገውንም ጨዋታ እንዳልከውም በሞራል እና ጌሙን ለማሸነፍ በሚኖረው ተነሳሽነት ምክንያት ማለት ነው የዛሬው የአርሰናል ጨዋታ ለነገውም ጨዋታ ወሳኝነት ስለሚኖረው ማለት ነው በሞራል ጉዳይ በደንብ የሚገልጽ ዲፋይን የሚያደርገው ይሆናል ማለት ነው። ሌላው አርሰናል ጨዋታውን የሚያሸንፍ ከሆነ ነጥቡን ወደ 12 ያሰፋል። ማንቸስተር ሲቲ በእርግጥ 2 ቀሪ ጨዋታ የነገውንም ጨምሮ 2 ቀሪ ጨዋታ ስለሚኖረው ማለት ነው። ይሄም ደግሞ ለአርሰናል ትልቅ አድቫንቴጅ ይሆናል። ያው የነጥብ ልዩነቱን ወደ 12 ያሰፋል። ማንቸስተር ሲቲ ነገ ከቼልሲ ጋር ነው የሚያደርገው። የዛሬውን ጨዋታ የሚያሸንፍ ከሆነ ማንቸስተር ሲቲም ደግሞ የመድረስ ነገሩም በደንብ እያነሰ ስለሚመጣ
አጨዋወት ስታይሉም በሞራል ጉዳይ ተነሳሽነታቸው በደንብ የሚቀንስ ስለሚሆን ማለት ነው የነገውም ጨዋታ ላይ ተጽዕኖ ሊያመጣ ይችላል እና ቀሪም ጨዋታ አለው። ያም ሲደራረብ በደንብ ለአርሰናል ትልቅ አድቫንቴጅን የሚፈጥር ይሆናል ማለት ነው። ምናልባት የዛሬው ጨዋታ በኤምሬትስ ስቴዲየም በመደረጉ ምክንያት በደንብ ትልቅ አድቫንቴጅን ያገኛል ማለት ነው አርሰናል። ይሄም በውድድር ዘመኑ በሶስቱ የውድድር ዘመን ላይ የተመለከትናቸውን ድክመቶችን በደንብ እየቀረፈ የሚገኝበት አመት ነው። ብዙ ጊዜ አንስተናል ከ2022-23 የውድድር አመት እና ከ2023-24 የውድድር አመት ላይ በደንብ የተሻለውን አርሰናል በዘንድሮ በደንብ እየተመለከትን እንገኛለን። ብዙ ክፍተቶች ነበሩት ስናነሳ እንደው በ2022-23 የውድድር ዘመን ላይ ብዙ ጊዜ ያነሳነው ፖይንት የሄሊንድ አካዳሚ ያደጉበት አመት ነው። እንደ ስታርቦይ ቡካዮ ሳካ እና እንደ ኤሚል ስሚዝሮ ያሉ ተጫዋቾች በደንብ ሻይን ያደረጉበት የውድድር ዘመን ነው እና በ8 ነጥብ ከተከታዩ ማንችስተር ሲቲ ርቆ የሚገኝበት በነበረበት ታይም እና የተጫዋቾቹ ጉዳት በተለይ የቡካዮ ሳካ ጉዳት አታኪንጉ ላይ በደንብ የጎዳው ከመሆኑም አኳያ አርሰናል ጎሎችን ስኮር አድርጎ ጌሞችን ማሸነፍ በሚያቅትበት ታይም ይሄም ለአርሰናል በጣም ትልቅ የቤት ስራ የነበረበት ነው። ስኳዱን ስንመለከት በዛ ሰዓት 13 ተጫዋቾች ናቸው በቋሚ ሆኖ ሊጀምሩ የሚችሉ ተብሎ የሚጠበቀው በጣም የወረደ የስኳድ ዴፕዝ የነበረበት አመት ነበር እና ያም ደግሞ አርሰናልን በደንብ ያንሸራተተበት አመት ነበረ። ልክ የተጫዋች ጉዳት በደንብ ሲጎትተው እንደተመለከትነው እና በ2023-24 የውድድር ዘመንም በተመሳሳይ መልኩ ዲፌንሱ ላይ የዊሊያም ሳሊባ መጨመር በደንብ ዲፌንሱ የተረጋጋ እንዲሆን እና የዊሊያም ሳሊባን ኳሊቲን ስናነሳ ከኋላ ባክፎሩን በደንብ የሚያረጋጋ ኳሶቹን ፕሮግረስ አድርጎ መውጣት የሚችል እና አሁን ላይ ራሱ ለማጋሊሽ ትልቅ መተማመን እንዲኖረው እና ማጋሊሽን ያለ ሳሊባ ስንመለከተው ኳሶችን እንዴት ሾት ስቶፕ አድርጎ እንደሚያወጣ እንመለከታለን። ያ ደግሞ ለአርሰናል ኳሱን ፕሮግረስ ለማድረግ ዊሊያም ሳሊባ ሳይኖር በጣም ሲቸግረው ተመልክተናል እና ይሄም ደግሞ በዛም የውድድር አመት ላይ በደንብ ሻይን ያደረገበት አመት ከመሆኑም አኳያ የዊሊያም ሳሊባ መጎዳት እንደ ኪቪዮር ያለ ተጫዋችን ነው እና ያላቸው ኳሊቲ ጥራት ደግሞ በደንብ የሚራራቅ ከመሆኑም አኳያ አርሰናል በዊሊያም ሳሊባ መጎዳት በደንብ ነጥቦችን ድሮፕ ሲያደርግ እና ዋንጫዎችን ሲያጣ ተመልክተናል። በቻምፒየንስ ሊጉም በዛ በ2023-24 የውድድር አመት ከሙኒክ ጋር ባደረጉት ጨዋታ ማለት ነው ምን አይነት ስህተቶችን ሰርቶ አርሰናል ከቻምፒየንስ ሊግ ውድድር እንደተሰናበተ የሚዘነጋ አይደለም እና በዘንድሮ የውድድር አመት ግን ያንን በሙሉ የቀረፈ ይመስላል። በዘንድሮ የክረምቱ የዝውውር መስኮት ወደ 8 የሚጠጉ ተጫዋቾችን ማስፈረሙ እና ያላቸው የተጫዋቾቹ ኳሊቲ ከተጫዋቾቹ ኳሊቲም አኳያ በደንብ አርሰናል ዘንድሮ በደንብ የተዋጣለት እና ስኳድ ዴፕዙን በደንብ ያሰፋበት 9 ቁጥር ችግርን የቀረፈበት በብዙ መልኩ አርሰናል ዘንድሮ በደንብ የተደራጀ አርሰናልን እየተመለከትን እንገኛለን። ከባክፎሩን ስንመለከት በተቀያሪ ወንበር ላይ የሚቀመጡትን ተጫዋቾችን ጨምሮ ወደ 8 የሚጠጉ ስኳድ ዴፕዙ ምን ያህል እንደሰፋ የዊሊያም ሳሊባ አለመኖርንም ተመልክተናል። የማጋሌሽንም አለመኖር የቲምበር አለመኖርንም ተመልክተናል። በብዙ አይነት መልኩ ስንመለከት ነበር። ነገር ግን ያንን ቦታ ከቨር የሚያደርጉ ተጫዋቾችን አስፈርሞ ስለሆነ ያንን ነገር በደንብ እየቀረፈ የመጣ ከመሆኑም አኳያ ዘንድሮ የቻምፒየንስ ሊግ የፕሪሚየር ሊጉን ዋንጫ ለማንሳት በደንብ የተቃረበው ቡድን በእርግጥ አርሰናል ነው በጣም ተመራጩ ቡድን። ምክንያቱም ኖርማሊ ጨዋታውን እንኳን አርሰናል ማንችስተር ሲቲ ያንን ጨዋታ የቀሪውን ጨዋታ ቢያሸንፉ እንኳን ያላቸው የነጥብ ልዩነት ወደ 6
ቢጠብ እንኳን 6 ነጥብ ማለት 2 ጌም ነው። 2 ጌም ሙሉ በወረቀት ደረጃ ስንመለከት ባለፈው በሰራነው ቪዲዮ ላይ የሁለቱ የማንቸስተር ሲቲ እና የአርሰናል የጨዋታ ክብደትን ተመልክተን ነበር አንስተን ነበረ እና ያም ደግሞ ለአርሰናል ትልቅ አድቫንቴጅን ስለሚያገኝ ይህንን የፕሪሚየር ሊግ ዋንጫ የዘንድሮውን ማለት ነው ለማንሳት ትልቅ ቦታን የሚያገኘው አርሰናል ነው። እና የዛሬውን ተጋጣሚ ስንመለከት ቦርንማውዝ ማለት ነው ያለፉትን የፕሪሚየር ሊግ ጨዋታዎች ያለፉት 11 የፕሪሚየር ሊግ ጨዋታዎችን አልተሸነፈም ቦርንማውዝ እና ምን ያህል የተዋጣለት ቡድን እንደሆነ ተመልክተናል። በደንብ የተብላላ ቡድን የመሰለ የመጣ ይመስላል እና እንደ ቶተናም ያለ በእርግጥ ቶተናም በዚህ ሰዓት በጣም ከባድ ደረጃ ላይ ቢሆንም እንደ ሊቨርፑል ያለ ማንቸስተር ሲቲ ጋር ነጥቦችን እንዴት እየወሰደ እንደነበረ ተመልክተናል። ከማንቸስተር ዩናይትድ ጋር ነጥቦችን ሲጋራ ተመልክተናል። ከሊቨርፑልን ሲያሸንፍ እንደ አስቶን ቪላ ያለ ነጥቦችን ሲጋራ በጣም ብዙ ጌሞችን በእርግጥ ድሮ እያደረገ ቢሆንም 11 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎችን አልተሸነፈም እና የአንድሬ ኢራኦላ ቡድን ቦርንማውዝ ማለት ነው ብዙ ተጫዋቾችን በክረምቱ የዝውውር መስኮት በጣም ጥራት ያላቸው ተጫዋቾችን ሲለቅ ተመልክተናል። ወደ ሊቨርፑል ኬርኬዝን ለቋል። ወደ ማድሪድ ሆይሰንን በደንብ ኳሊቲ ያላቸው ተጫዋቾች መሆናቸው የምንረዳው በደንብ ትልልቅ ጌሞች ላይ ትልልቅ ቡድኖች ላይ ሄደው ቤስት 11 ውስጥ መግባት መቻላቸው እንደነ ማድሪድ ያለ እንደ ሊቨርፑል ያለ ቡድን ውስጥ ሄደው ቤስት 11 ውስጥ መግባት በጣም የተጫዋቾችን ጥራት የሚያመለክት ነው እና በጥር የዝውውር መስኮትም ወደ ማንቸስተር ሲቲ አንቶኒ ሴሜንዮንም ያጣበት መንገድ ለቦርንማውዝ በጣም ትልቅ ፈተና ይሆናል ተብሎ ነበር። ነገር ግን አንድሬ ኢራኦላ በደንብ በሚገባ ቡድኑን እየገነባ ከመሆኑም አኳያ ለአርሰናል ትልቅ ፈተና ይሆናል ተብሎ ይጠበቃል። በእርግጥ በመጀመሪያ ዙር በቪታሊቲ ስቴዲየም አርሰናል በ3-2 ማሸነፉ አይዘነጋም። ነገር ግን በደንብ ከባድ ጨዋታ እንደነበረ እናስታውሳለን። አሁን ደግሞ በኤምሬትስ ነው እና አርሰናል ባለበት ጫና ግዴታ ማሸነፍ ውስጥ በገባበት ታይም እና ይሄንንም ግዴታ ውስጥ በሆነበት ታይም ስለሆነ ለቦርንማውዝ በጣም ከባድ ይሆናል ተብሎ ይጠበቃል። አርሰናል በተጫዋቾቹ ጉዳት ምክንያት እንደ ሳካ፣ ጁሪየን ቲምበር፣ ፒሮ ሂንካፔ ምናልባትም ኤዜ ወደ ልምምድ ቢመለስም የዛሬውን ጨዋታ ሙሉ ለሙሉ ፊትነስ ሆኖ ይጀምራል ለማለት ትንሽ ቢከብድም እና ኦዲጋርድ ደግሞ በስፖርቲንግ ሊዝበን በቻምፒየንስ ሊጉ የሩብ ፍጻሜ ጨዋታ የመጀመሪያ ዙር ማለት ነው የህመም ስሜት ተሰምቶት መውጣቱ እና ልምምድ ላይ አለመሳተፉ በዛሬው ጨዋታ የሚያመልጠው ሌላኛው ተጫዋች ይሆናል ተብሎ ይጠበቃል። አርሰናል የዛሬውን ጨዋታ የእንግሊዝ ፕሪሚየር ሊግ ዋንጫን ለማንሳት ማለት ነው ያለምንም ተቀናቃኝ ለማረጋገጥ የዛሬውን ጨዋታ ማሸነፍ ይኖርበታል። ግዴታ ውስጥ ሊገባ ይችላል እና በእርግጥ የዛሬውን ጨዋታ ጨምሮ ማለት ነው የቀሩት የእንግሊዝ ፕሪሚየር ሊግ ጨዋታዎች ለአርሰናል 7 የእንግሊዝ ፕሪሚየር ሊግ ጨዋታዎች ናቸው እና ከሰባቱ ማለት ነው ማንቸስተር ሲቲን በማንቸስተር ሲቲ እንኳን ቢሸነፍ ማሸነፍ የሚጠበቅበት 5 ጨዋታዎችን ነው ለማረጋገጥ ማለት ነው እና የተቃራኒ የሌላም ቡድን ጨዋታ አይጠብቅም። ለዛ 5 ጨዋታዎችን ማሸነፍ ብቻ በቂ ነው ለአርሰናል። ማንቸስተር ሲቲ የቀሩትን 8 ጨዋታ እንኳን ቢያሸንፍ ማለት ነው እና ለአርሰናል ትልቅ አድቫንቴጅ ይሆናል። በእርግጥ የዛሬው ጨዋታ ምናልባት በሜዳውም ከመሆኑም አኳያ ብዙ አድቫንቴጆች ይኖሩታል አርሰናል ይህንን ጨዋታ ለማሸነፍ ይህም ደግሞ ዋንጫውን ለማሸነፍ ትልቅ አድቫንቴጅ ይሆናል። ቀላል ተጋጣሚ አይሆንም እንዳነሳ ነው ቦርንማውዝ ማለት ነው በጣም የአንድሬ ኢራኦላ ቡድን በደንብ ምርጥ ፎርም ላይ የሚገኝ ከመሆኑም አኳያ ማለት ነው። ይህም ለአርሰናል ትልቅ ፈተና ይሆናል። ያለበት ጫናም እንዳነሳነው ትልቅ ፈተና ይሆንበታል ተብሎ ይጠበቃል። በአርሰናል በኩል ይህንን ጨዋታም የሚያሸንፍ ከሆነ ጫናዎችን በምን አይነት መልኩ ይወጣል የሚለውን
የምንመለከት ይሆናል። ብዙ ጊዜ ጫናዎችን መቋቋም ሳይችል ሲቀር ተመልክተናል። ካቻምናም ዛሬ እንዳነሳነው በሶስቱን አመት ማለት ነው ጫና መቋቋም አቅቶት እንዴት ጌሞችን ማኔጅ ማድረግ አቅቶት ሲሸነፍ እንደነበረ ተመልክተናል። ያንን ደግሞ በዘንድሮ ውድድር አመት በደንብ እየቀነሰ እየቀረፈ ያለ ቡድን ከመሆኑ አኳያ ይሄንን ጨዋታ አሸንፎ ዋንጫውን ለማሸነፍ ትልቅ መልክ ይዛል ብዬ አስባለሁ፣ በእኔ በኩል ማለት ነው። የዛሬውን ጨዋታ አርሰናል አሸንፎ ለማንቸስተር ሲቲ ቀጣዮቹን ጌሞች ከባድ ያደርግባቸዋል ብዬ አስባለሁ። የዛሬው ጨዋታ 8 ሰዓቱን ጨዋታ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።